ጁን 27 2016 ዓ.ም በህንድ ሱራት ከተማ እንገኛለን። ምሽቱ 4:30 ሆኗል። ዲሺት የተባለው ወጣት ባለሀብት ከባለቤቱ ቪሊና ከአንድ ዓመት ልጃቸው ጋር ከውጭ ተዝናንተው ወደ ቤታቸው ተመልሰዋል። መኪናቸውን አቁመው ወደ አንደኛ ፎቅ መኖሪያቸው እንደገቡ ዲሺት አንድ ነገር ትዝ አለው። ይህም የመኪና ማቆሚያውን መብራት አላጠፋም ነበር። ባለቤቱን መብራቱን አጥፍቼ አሁኑን እመለሳለሁ፣ አንቺ እረፍት አድርጊ ብሏት ወደ ታች ወረደ። ነገር ግን ደቂቃዎች ቢያልፉም ዲሺት አልተመለሰም። በጭንቀት የተሞላቸው ቪሊ ወደ ሳሎን ስትወጣ ያየችው ነገር ልቧን ቀጥ አደረገው። ሁለት ጭምብል ያደረጉ ሰዎች ባለቤቷን በቢላዋ እያስፈራሩት አገኘቻቸው። ቪሊ በድንጋጤ እየተንቀጠቀጠች ያደረገችውን የወርቅ ሐብልና ቀለበቷን ሰጠቻቸው። ያለውን ሁሉ ሰዱ፣ ህይወታችንን ግን አትንኩ ብላ መማፀን ጀመረች። ነገር ግን ዘራፊዎቹ የሚሰሙ አልነበሩምና ዲሺትንና ቪሊን በኃይል እየጎተቱ ወደ አንድ ክፍል ወሰዷቸው። ከዚያም ቪሊንና ህፃን ልጇን በመታጠቢያ ቤት ውስጥ ዘጉባቸውና ወጡ። ቪሊ ከመታጠቢያ ቤት ውስጥ ሆና የግርግርና የትግል ድምፅ ትሰማ ነበር። ከጥቂት ቆይታ በኋላ ግን ድምፁ ጠፋ። አካባቢው በዝምታ ተዋጠ። ቪሊ ባለቤቷን ብትጠራም የሚመልስላት አልነበረም። በመጨረሻ በመታጠቢያ ቤት ውስጥ ትንሽ መስኮት በኩል አገኘችና ለጎረቤቶች በጩኸት የእርዳታ ጥሪ ያቀረበች። ጎረቤቶቿም ይህን ድምፅ በሰሙ ጊዜ የመታጠቢያ ቤቱን በር ሲከፍቱላት ቪሊ ያየችው ትዕይንት በህይወቷ አልማማ ታውቀው ነበር። ይህም ባለቤቷ ዲሺት አልጋ ላይ በሚያሳዝን ሁኔታ ተገሎ ህይወቱ አልፎ ተመለከተች። በድንጋጤ ራሷን ስታወደቀች። የ25 ዓመቱ ወጣት የጨርቃ ጨርቅ ንግድ እያስተዳደረ የነበረው ዲሺት በአንድ ምሽት ህይወቱ ተቀጨ። ጎረቤቶችም ወዲያው ለፖሊስ ደወሉና ፖሊሶችም በፍጥነት ቦታው ደረሱ። የታዘቡት የመጀመሪያው ነገር ግን የዲሺት መኪና ከቆመበት መጥፋቱ ነበር። ዘራፊዎቹ ለማምለጫነት ተጠቅመውበት ከቤት 1 ኪሎ ሜትር ርቀት ላይ ጥለው ተገኘ። ሁሉም ነገር የታቀደ ዝርፊያ ይመስላል። ነገር ግን ፖሊሶች ምርመራቸውን ሲጀምሩ ነገሩ ከዝርፊያ በላይ መሆኑን የሚጠቁሙ ፍንጮችን ማግኘት ጀመሩ። ፖሊሶች ምርመራቸውን ሲጀምሩ መጀመሪያ ላይ ትኩረታቸውን ዘራፊዎቹን ማደን ነበር። ነገር ግን ጉዳዩን በጥልቀት ሲመረምሩ አንዳንድ የማይገጥሙ ነገሮችን ማስተዋል ጀመሩ። ይህም አንድ ዘራፊ የሰውን ህይወት የሚያጠፋው ትልቅ ጥቅም ሲጠብቅ ነው። ነገር ግን በዚህ ቤት ውስጥ የዲሺት የወርቅ ሐብል፣ ውድ ሰዓቱና ሌሎች ንብረቶቹ ሳይነኩ ተቀምጠዋል። ሌቦቹ የወሰዱት የ60,000 ሩፒ ወይም $7 ገደማ የሚያወጣ የቬሊን ጌጣጌጥ ብቻ ነበር። ታዲያ ፖሊሶች ለምንድን ነው ለዚህ ጥቃቅን ገንዘብ ሲባል እንዲህ ያለ አሰቃቂ ግድያ የሚፈጸመው የሚል ትልቅ ጥያቄ አነሱ። በጣም የሚያስገርመው ታዲያ የዲሺት ቤተሰቦች ግድያው ከመፈጸሙ ከ2 ቀናት በፊት ወደ ማሌዥያ ለእረፍት ሄደው ነበር። ገዳዮቹ ቤት ውስጥ ከዲሺትና ከሚስቱ ውጪ ማንም እንደሌለ እንዴት አወቁ? ይህ መረጃ ሊኖረው የሚችለው የቅርብ ሰው ብቻ እንደሆነ ፖሊስ ተጠራጠረ። ፖሊሶች ብቸኛዋን ምስክር ቪሊን በጥብቅ ይመረምሯት ጀመር። ያኔ ነው ፖሊሶች ብዙ ጥርጣሬ ውስጥ ሊገቡ የቻሉት። አንደኛው ቪሊ ዲሺት የመኪና ማቆሚያ መብራት ለማጥፋት ወደ ታች ወረደ ብላ ነበር። ነገር ግን ያ መብራት ከራሳቸው ክፍል ውስጥ በሚገኝ ስዊች ሊጠፋ እንደሚችል ፖሊስ አረጋገጠ። ሌላው ደግሞ ቪሊ ገዳዮቹ ፊቱን መተውታል ብትልም በዲሺት ፊት ላይ ግን ምንም አይነት የድብደባ ምልክት አልነበረም። ሌላው ቀርቶ መነጽሩ እንኳን ሳይሰበር ፊቱ ላይ ነበር። ፖሊሶች ይበልጥ ቪሊን አፋጠጧት። መጀመሪያ ላይ ብትክድም ፖሊሶች ያገኟቸው መረጃዎች ሲያጋፍጧት በመጨረሻም እውነቱን ተናገረች። ይህም ባለቤቷን ለማስገደል ያቀደችው ራሷ እንደነበረች። ይህንን በሰሙ ጊዜ ፖሊሶች በድንጋጤ ደርቀው ቀሩ። በዚያ ምሽት ሆን ብላ የቤቱን በር ሳትቆልፍ ጠብቃ ገዳዮቹን አስገባች። ዲሺት ሲገደልም ምንም ሳታደርግ ቆማ ትመለከት ነበር። ሁሉንም ነገር ዝርፊያ ለማስመሰል ጌጣጌጧን ሰጥታ ራሷን መታጠቢያ ቤት ውስጥ እንዲቆልፉባት አስደርጋ እንደነበር ተናዘዘች። ፖሊሶችም ከዚህ በኋላ አንድ ነገር ግልጽ ሆነላቸው። ይህም ከግድያው ጀርባ ያለው እውነት የገንዘብ ጥም ብቻ ሳይሆን
የተደበቀ የድሮ ፍቅር እንደሆነ ተገለጸላቸው። ታሪኩም ይህንን ይመስላል። ከዲሺት ጋር ከመጋባቷ በፊት ቬሊ ሱኬት ሙዲ ከተባለ ወጣት ጋር ትልቅ ፍቅር ውስጥ ነበረች። ታዲያ ይህንን ፍቅር የሁለቱም ቤተሰቦቻቸው ፍጹም አልፈቀዱም ነበርና በኋላም ቬሊ ከእርሱ ጋር ትጠፋለች ብለው የፈሩት ወላጆቿም በችኩላ በ2013 ዓ.ም ከባለ ሀብቱ ዲሺት ጋር ያጋቧታል። ለጥቂት ዓመታት ቬሊ የታመነች ሚስት ሆና የኖረች ቢመስልም በ2016 ዓ.ም ላይ ግን ነገሮች ተቀየሩ። በአንድ የቤተሰብ ግብዣ ላይ ከቀድሞ ፍቅረኛዋ ከሱኬት ጋር ዳግም ተገናኙ። ያ መገናኘታቸው በቬሊ ውስጥ የነበረውን አሮጌ ስሜት መልሶ ቀሰቀሰው። በዋትስአፕ በሚስጥር መላላክ ጀመሩ። ብዙም ሳይቆይ ቬሊ ትዳሯንና ልጇን እስከምትረሳ ድረስ በሱኬት ፍቅር ተሸነፈች። ቬሊ ሱኬትን ትፈልጓለች፣ ነገር ግን ፍቺን መጠየቅ ፈራች። ፍቺ ስሟን እንደሚያጠፋባትና የዲሺትን ሀብት እንደምታጣ ስላሰበች እጅግ አደገኛውን መንገድ መረጠች። ይህም ዲሺትን ማስወገድ። ታዲያ እዚህ ስምምነት ላይ ከደረሱ በኋላ ገዳይ ለመቅጠር አስበው ነበር። ነገር ግን ተይዘው እንዳይጋለጡ በመፍራት ሱኬት ራሱ ግድያውን ለመፈጸም ወሰነ። የራሱን ሹፌር ደቤንድራን በረዳትነት በመያዝ ቬሊ በሰጠቻቸው መረጃ መሰረት ግድያውን ፈጸሙ። ፖሊስ በቬሊ ቃል መሰረት ሱኬትና ሹፌሩን በቁጥጥር ስር አዋላቸው። በሆቴል ውስጥ የተገናኙበት የቪዲዮ ማስረጃና የዋትስአፕ መልእክቶቻቸውን በሙሉ ለፍርድ ቤት አቀረቡ። ፖሊስ ቬሊን፣ ሱኬትና ሹፌሩን በቁጥጥር ስር ካዋለ በኋላ ጉዳዩ ወደ ፍርድ ቤት አመራ። ሁሉም ሰው እነዚህ ግልጽ ማስረጃዎች እያሉ ፍርዱ ፈጣን ይሆናል ብለው እየተጠባበቁ ነበር። ነገር ግን የህግ ሂደት ሁልጊዜ ከምናስበው በላይ ውስብስብ ነው። በችሎቱ ላይ ከ100 በላይ ምስክሮች እንዲቀርቡ ተደርጎ ነበር። ሆኖም ግን ትልቁ ፈተና የተፈጠረው እዚህ ጋር ነው። ገዳዮቹን ወደ ዲሺት ቤት ያደረሰው የባጃጅ ሹፌርን ጨምሮ አብዛኞቹ ምስክሮች በፖሊስ ጣቢያ የሰጡትን ቃል በፍርድ ቤት ቀየሩ። ምስክሮቹ ቃላቸውን ሲቀይሩ የአቃቤ ህግ ክስ እየላላ መጣ። ከዚህም በተጨማሪ ሱኬት ግድያውን ለመፈጸም የተጠቀመባቸውን ጭንብልና ጓንት የገዛበት ሱቅ ባለቤት ብትመሰክርም የተከሳሽ ጠበቆች እነዚህ ነገሮች ለሞተር ብስክሌት የተገዙ ናቸው በማለት ክርክሩን አጠፉት። ፖሊስ ያቀረበው የቪዲዮ ማስረጃ ግልጽ ባለመሆኑ ገዳዮቹ በዚያ ምሽት በቦታው ስለመኖራቸው የማያሻማ ማስረጃ ማቅረብ አልተቻለም። ይህ በእንዲህ እንዳለ ፌብሩዋሪ 31 2019 ዓ.ም ፍርድ ቤቱ የመጨረሻ ውሳኔውን አስተላለፈ። ቬሊ፣ ሱኬትና ደቤንድራ ነፃ እንዲወጡ ተወሰነ። የሚያሳዝነው ዲሺት በገዛ ሚስቱ ሴራ ህይወቱን ቢያጣም ህጉ ግን ጥፋተኝነታቸውን በማያሻማ ሁኔታ ማረጋገጥ ባለመቻሉ ተከሳሾቹ በነፃ ተለቀቁ። ፍትህ ሁልጊዜ እውነትን ለማወቅ ብቻ ሳይሆን እውነቱን በፍርድ ቤት ማስረጃ ማረጋገጥ ስለመቻል ጭምር ነው። በዲሺት ሞት ዙሪያ ያለው እውነት በሰዎች አእምሮ ውስጥ ግልጽ ቢሆንም በህግ ፊት ግን ሚስጥር ሆኖ ቀርቷል። ቬሊና ሱኬት ዛሬም በነፃ ይኖራሉ። የዲሺት ቤተሰብ ግን ለዘላለም የማይሻር ጠባሳና የፍትህ እጦት ቁስል ይዘው ቀርተዋል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።